ደርግ የጣለው ኢህአዴግ አይደለም። ደርግን የጣለው ደርግ ነው። ደርግን መጀመሪያ የጣለው ደርግ ነው። ደርግ ገዳይ ባይሆን፣ ደርግ ጨፍጫፊ ባይሆን ማንም ሊጥለው አይችልም። ደርግ ጨፍጫፊና ገዳይ ሆኖ በሁለት እግሩ መቆም ሲያቅተው ኢህአዴግ ደግሞ በዚህ በኩል ሳስቷል፣ በዚህ በኩል ደክሟል ብሎ አመራር ሰጠና ህዝብ ነቅንቆ ከእግሩ ነቀለው። የዚህ ውድቀት ዋነኛ ተጠያቂ ራሱ ደርግ ነው። ሁለተኛው የህዝብ የተደመረ ትግል ነው። ኢህአዴግ የሚወስደው ድርሻ አመራር መስጠቱና ለዚያ አመራር መስጠት መክፈል የሚገባውን ዋጋ ለመክፈል ዝግጁ የሆኑ ሰዎች፣ ዋጋ የከፈሉ ሰዎች፣ ህይወታቸውን የገበሩ ሰዎችም አመራር የሚሰጠው ድርጊት አካል መሆናቸው ብቻ ነው። አሁንም ኢህአዴግን የሚጥለው ኢህአዴግ በውስጡ የተቦረቦረ እንደሆነና የህዝቡን ፍላጎት መመለስ ያቃተው እንደሆነ ብቻ ነው ኢህአዴግ የሚወድቀው እንጂ ትጥቅ ትግል የሚታገሉ ሰዎች ስላሉ መንግስት አይወድቅም። እንደዛ ቢሆን ኖሮ 27 ዓመት መቆየት አንችልም ነበር። 27 ዓመት የቆየ ነው ወይም ካሁን በኋላ የምንወድቀው በትጥቅ የሚታገሉ ሰዎች በረሃ ስለገቡ ስላልገቡ ሳይሆን እኛ ለህዝብ የገባነውን ቃል በመፈጸምና ባለመፈጸም ብቃታችን ይወሰናል። ኢህአዴግ ዴሞክራሲያዊ ከሆነ፣ ህዝብ የሚያዳምጥ ከሆነ፣ የህዝብ ችግር የሚፈታ ከሆነ ማንም ቢታጠቅ አይጥለውም። ምክንያቱም ህዝብ ከሱ ጋር አለ። ኢህአዴግ የሚናገረው የማይፈጽም ከሆነ የሚታገለው ትንሽ የሚሆን ትልቅ ህዝብ ላይ ለመቆም መሰረት ስለማይኖረው ተነቅሎ ይጠፋል ማለት ነው። አንዳንዶች ደርግ የወደቀው 83 ነው ይላሉ። አይደለም። ደርግ የወደቀው የወጣ ማግስት ነው። ሲንገዳገድ የቆየበት ጊዜ ቆጥረን ነው እንጂ ወጥቶ በማግስቱ መረሸን ሲጀምር ከህዝብ ልብ ወጣ፣ ከህዝብ አእምሮ ወጣ፣ ቀስ እያለ ከሀገር ወጣ። ከሀገር የወጣበት ጊዜ ሳይሆን ከህዝብ ልብ የወጣበት ጊዜ የወደቀው